እንዴ አንድ ጊዜ ነው። እኔ ግን 4 ጊዜ ነው የሞትኩት። አምስተኛውና የመጨረሻው እስኪመጣ ደግሞ እየተጠባበቅኩ ነው። ኦኬ 3ቱ የወንድምሽ የእናትሽና የአባትሽ ማለት ነው። ኤኒዌይ ቤቴን ቢታያት ለኑሮ ተስማሚ ቆንጆ ዝንጥ ያለች ቤት ናት። እዚህኛው ክፍል ውስጥ ሞት፣ እዛኛው ክፍል ውስጥ ደግሞ ቁጭትና ንዴት፣ እዚህ የምታየው ሳሎን ውስጥ ደግሞ ብቸኝነት፣ ተስፋ መቁረጥና ባዶነት ነው ያለው። እሌኒ ግራ እያጋባሽ ነው። ምንም ስሜትሽን ማወቅ አልቻልኩም። እንደ ቦታው እንደ ሰዓቱ እንደ አካባቢው ትለዋወጫለሽ። ፈልገኝ አንድ ቦታ ወይ ቆሜ ወይም ደግሞ ወድቄ ታገኘኛለህ።